ቆሞስ አባ ክንፈ ገብርኤል የዚህ የታላቁ ቦታ አስተዳዳሪ የተከበሩ መምህራችን መምህር ቀሲስ ጋሹ በዱቤ ቤተክርስቲያን የደብሩ ዋና አስተዳዳሪ የተከበሩ መምህራችን መምህር ለሚ የተከበራችሁ አባቶቼ ካህናት፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናት ሁላችሁም እንደምን አደራችሁ? ድምፃችሁ አይሰማም? እንደምን ቆያችሁ? እግዚአብሔር አምላካችን በምሕረቱና በቸርነቱ ለዚህች ዕለትና ለዚህች ቀን ላደረሰን ክብር ምስጋና ለእሱ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። እስቲ ብላችሁ እግዚአብሔርን አመስግኑ። እግዚአብሔር አምላካችን በፈቅድና በረዳን ቀደም እንደሰማችሁት በመካከላችን የሚያስተምሩ ጸጋው የበዛላቸው አባቶቻችን አሉ። እንግዲህ ለመታዘዝ ያክል ከኔ ጋር ትልቅ ሰዓት የምንወስድ አይደለም። አደራ አድርገን የእግዚአብሔርን ቃል አብረን እንመለከታለን። እግዚአብሔር አምላካችን ለአበው ለአባቶቻችን ይገልጽላቸው የነበረውን ጥበብ እውቀቱን ማስተዋሉን ለእኛም እንዲያድልን መልካም ፈቃዱ ይሆንልን። ቅዱስ ማቴዎስ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ እንደዚሁም በቅዱስ ሉቃስ ምዕራፍ 12 ቁጥር 2 ላይ እንግዲህ አትፍሩ ይላል። እንግዲህ አትፍሩ፣ የማይገለጥ የተከደነ የማይታወቅም የተሰወረ አንዳችም ነገር የለም ይላል። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን የቅዱስ መስቀልን በዓልን ነው እያከበርን ያለ ነው። ጉያራ ከነጋ አያን ከበጃጅሩ አያነ ጎፍታ ኬኛ ቆዲቸ ኬኛ ኢየሱስ ክርስቶስ ነው። አያን ኩን አከሴራ ቢያከ የረመለ ክርስቲያና ኬኛት የሮ ከበጀሙ መጫብን ቁልቁሉ ዋይ አያነ ከና ማልጀ ከንጀሩላ ወንጌለ ቁልቁልቻ ማቴዎስ በቆና ኩነን ድግደሚ ጃፊ ወንጌለ ቁልቁልቻ ሉቃስ በቆና ኩነ ለመለመረት ማልጀረ ሴተኒ ኤዳይ ሶዳቲና ከንን ሙለነ ከነጉገሜ ከንን ቤከምነ ሞ ከንዶ ከተ ተኮለ እንጅሩ ጀዳ ከና ጋፋ ዋይ አያለ ፈኖ ከበይሉ ፈኖን ክርስቶስ ጉያራ ከና ጉያይነት በርባችሳ ኤገለሜ ጉያይት ገረፈኖ በከፈኖ ፈኖን ክርስቶስ በከይንዶ ከተጅሩት በርባች ኤገለሜዳ። ዛሬ እንግዲህ ቤተክርስቲያናችን የምታከብረው በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ፍለጋውን አንድ ብላ የጀመረችበትን ታሪክ ነው ቤተክርስቲያናችን ዛሬ የምታስተምረን። ትላንት ከዋዜማው ጀምሮ በተለያዩ አድባራት ገዳማት ስንማማር እንደነበር ነው የክርስቶስን መስቀል ፍለጋ ብዙ ዋጋ ተከፍሎበት በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛና ለእናንተ ለሰው ልጆች ብሎ ከሰማይ ሰማያት እንደወረደ ከድንግል ማርያም ከስጋዋ ስጋ ነስቶ እንደተወለደ ከስጋ ስጋ ነስቶ ሰው እንደሆነ በጥቅቱም ካደገ በኋላ በዚች ምድር ላይ የተለያዩ አገልግሎቶችን ሰጥቷል። ጉፍታን ኬኛ ጋቆልች ኬኛ ኢየሱስ ክርስቶስ አያነ ከነ ጋፈ ከበይሉ አባነ አያነ ከና ዋቀዮ ተው ሳከቲ ያደኑ ዳፊ የዚህ በዓል ባለቤት በዚህ በዓል የሚከበረው የበዓሉ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን የምናስብበት የምንዘክርበት በዓል ነው። በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር ሲመጣ የእኛን ሥጋ ከለበሰ በኋላ በየጥቅቱ ካደገ በኋላ ካስተማረ በኋላ በ30 ዓመቱ በዮርዳኖስ እንደተጠመቀ ሁላችንም እናውቀዋለን። ከዛ በኋላ
ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በሚያስተምራቸው ታምራት በሚያደርጋቸው እጅግ ድንቅ ስራዎቹ አይሁዶች አያምኑም ነበር። በሱ ከማመን ውጭ በሱ ላይ ምክንያትን ይፈልጉ ነበር። ወፍታኬኛ ወልቸኬኛ ኢየሱስ ክርስቶስ ገረብየ ለፈቀላ ዱፌ ኤርገፎን ኬኛ ውፈቴ ኤርገረለቴን ቦደ ሱተ ጉደቴ ወጋ ሰዶመች ለገ ዮርዳኖስ ጮመቤ ተጃጅለሳ ወሊገላ ብየለፋ በዚች ምድር ላይ ያለውን አገልግሎቱን ሲያከናውን አይሁዳውያን በእጁ ታምራት በሚሰራቸው ድንቅ ስራዎቹ ከማመን በፊት ይህንን ባለማመናቸው በሱ ላይ ብዙ ነገር ያስቡና ብዙ ነገር ይሸርቡ ነበሩ ይላል። ከዚህ በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሱ ላይ ቀንቶ በመስቀል ተሰቅሎ እንዲሞት የተደረገው። ከነራቲ አኑዳ ኤርገ ብየለፋ ዱፌ በርሲሴ ደለቴ ጉደቴ ሆጂሳ ተጃጅለሳ ብየለፋ ከን ኤርገ ጡሙሬቲን ቦዳ ኢሰtti amanuurra isarratti kaka'u dinqii harka isaa ilaaluurra waaqayyo irratti ka'uudhaan kallattii garaagaraatiin karaa ittiin dhabamsiisan, karaa ittiin fannisan, karaa ittiin ajjeesan, karaa ittiin itti murteessan kallattii garaagaraa haala mijeessaa turaniiru። እስከዛ ድረስ መስቀል በሮም አገር ለነበሩት ሰዎች በዛን ዘመን ሮም አገር ኖሩ የነበሩት ሰዎች መስቀል ሌላ ስራ ሊሰራ ነበር። የመቀጫ መሳሪያ ነበር። ሰዎች ከበደሉ፣ ሰዎች ክፉ ስራን ከሰሩ በሮም አደባባይ እየተሰቀሉ ይሞቱ ነበሩ። አስሩ ክርስቶስ እንደዚህ አይነትን ስራ ነው የቀየረው። ሞታችን ወደ ሕይወት፣ ጥፋታችን ወደ መገኘት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀይሮናል። እስቲ ሁላችሁ እግዚአብሔርን አመስግኑ። አይሁዳውያን ይህንን መሳሪያ ለመቀጣጫ ይጠቀሙበት የነበረውን የጌታን መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ። በመስቀል ላይ ደሙን አፍሶ አጥንቱን ከስክሶ ስጋውን ቆርሶ እኛ እንድንድንበት ለእኛ ኃይል እንዲሆነን ጥንት ጠላታችን ይገዛን የነበረው በዚህ በመስቀሉ አርነት አውጥቶናል። በመጀመሪያ በእጅ ድንቅ ታምራቶቹ ከማመን በፊት በመጠራጠር በሱ ላይ ብዙ ነገር ያደርጉ የነበሩት ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀበረ፣ ሞተ። ሞቶም እንዳልቀር በሦስተኛ ቀን ተነሳ። ከዛ በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስ ድንቅ ታምራቶችን ምልክት ይሰራ ነበር ይላል። ጋኩመ ቤከሙ ጎፍታን ኬኛ ቆርጭ ኬኛ ኢየሱስ ክርስቶስ ኤርገዱኤ ዱኤሞ ሂናፋዳ ኤርገ ኢሳ አጀሰን ኤርገ አዋለኒን ቦዳ ፈኖን ክርስቶስ ሆጂ ድንቅ ራወቹ ኢሳ ሂንአምኔ ጀራ ድንቅ ታምራትን ይሰራ ነበር። አይነ ስውሮችን አይናቸውን ያበራ ነበር። ጎባጦችን ያቃና ነበር። ሕሙማንን ይፈውስ ነበር። ከዚህ በኋላ በመጀመሪያ እሱ በዚች ምድር ላይ ሲመላለስ የእጁን ድንቅ ታምራቶችን ይመለከቱ ነበር፣ ግን በሱ አያምኑም ነበር። ድጋሜ እንግዲህ እሱ በመዋዕለ ስብከቱ እያለ የተለያዩ ታምራቶችን ሲሰራ ቆይቷል። አሁን ደግሞ በመጀመሪያ አንድ ሀሳብ ገባቸው። ንጹሕ ባሕርይ ክርስቶስን ያለ ጥፈቱ ያለ በደሉ ገለነዋል ሰቅለነዋልና ብሎ ያ ታሪክ ሊወቅሳቸው ነበር። አሁን ደግሞ የጌታ መስቀል አሁን ደግሞ ሕሙማንን የሚፈውስ ታምራትን የሚሰራ ድንቅ ነገሮችን የሚሰራ ስለሆነ እንግዲህ እንዳይታሰብ ዝክሩ ከዚህ ምድር ላይ እንዳታሰብ የመስቀልን ቦታ መታሰቢያው እንዲቀር መስቀልን እንቅበረው ብለው ሐሳብን አመጡ። እዳ ከነቲ አንሱራን ሄናፋን ለምፋ ፈኖን ክርስቶስ ጋፈኝ ቃማን ኢሳን ግዱ ደብደብኤ ድንቂ ገራገራራ ወቻ ቱሬ የሙሰና ኢሳኔ ኢትናመነ ዋንታ ይላፍ ኤርጋ ክርስቶስ ዱኤ ኬሳ ከየሞ ክርስቶስ እጋኩመ ቤከሙ ቃማን ጋፈጅሩ ቃመፎንን ጋፈጅሩ ሆጂወን ገራገራ ሆጀቻ ቱሬራ አመሞ ፈኖን ክርስቶስ
ድንቂ ገራገራ ሆጀታ ኬስ ሳኒን ኮመቻ ቱሬራ ከነራቲ ከውዳን ፈኖ ክርስቶሲን ያደኖንሳ አዱኛ ረድ ቢጀለፋ ረድ አቀይንታኔላ ፈኖ ክርስቶሲን ሃአዋሉ ጅለኒ ያ ነው የዚህ ቃል መሰረቱ። የማይታወቅ የተከደነ የተሰወረ ምንም የለም ብለው ቅዱስ ማቴዎስ እንደተናገረው እንግዲህ አትፍሩ። ምናልባት ለጊዜው እውነት ውሸትን ያሸነፈች ልትመስል ትችላለች። ዮዳፍ ሶምኒ ዱጋዋን ሞት የፈካቱ ደንዳ ዛሬም በተለያየ መንገድ እውነታቸው ተደብቆባቸው ያለ በውሸት የተወሰነባቸው በየፍርድ ቤቱ በየተለያየ ቦታ ተወስኖባቸው ፍትህን ፍለጋ የሚንከራተቱ ብዙዎቻቸው አሉ። እግዚአብሔር ለሁሉም ነገር ጊዜ አለው። ቢዘገይም የሚቀርበው የለም እንዳለው ዮቱ ዋቀዮቲን ከንዱርሱ እንጅሩ በረሄዱና ዱጋን ዋን ሶባ ሶምኒ ዋን ዱጋ ሞት ፈካቹ ደንዳ ሶምኒ ዋን ዱጋ ሞት እንጅፈት ፈካቹ ደንዳ ነሞኒ ደኑሳኒ ቀርሺላ ዱጋ ሳኒ ዳበንጅሩ ከንረት ሙርታዬ ጅሩ መለይዳት ከንገለንጅሩ የሮዳፍ ሶምኒ ጉዳ ፈካቹ ደንዳ ሶምኒ ዱጋ ፈካቹ ደንዳ ሶምኒ ዱጋ ሞአቹ ደንዳ የሮዳ ከናቲን ቦደ ባልጎደኒ ፈኖ ክርስቶስን ይሰወረኒ በማካሱ ወረ ጎቦ ከንድርሱ ኢጀጃባ ኢጀሳኒ ከንመሩ ፈኖ ክርስቶስን ፉዳኒ ቆፍረኒ ዮኪን ቦለ ፈቆታኒ አዋላኒ ጀዳ ኢማላ ዱጋን አፋን yoqamanille ፉኛኒ አንባቲ ተቀብራ መቅረታችንን ከዚህ በኋላ በከተማይቷ ያሉትን አጠቃላይ ማህበረሰቡን አዋጅን ካስነገሩ በኋላ መስቀልን ቆፍረው ከቀበሩ በኋላ የከተማው ቆሻሻ በአጠቃላይ በዛ ቦታ ላይ እንዲጣል አደረጉ ይላል። ለብዙ ዓመታት ከ300 ዓመታት በላይ እንግዲህ አስቡ ወጋኒ በሰሊኦሊና ፈኖ ክርስቶስ ለፈቆታኒ ለብሲ ለብሰኒ ኡመኒ መጋላ ከለከሰ ጅራተን ኩል ለብሲ ሞቲራ ለፈፈነ ልት ያዋለ ለከላ በልፋ መለከሰ ሊሃራቲ ረቲገታ ዶንሳ ከነገተሙራ አከወላ ለሙራ ፈይን ፈይኑ አከዳበቱራ ጎዳ ጀቹራን ለብሲ መጋልቻ ለብሰሜ ለፊፈኖሱ ወጋኒ በሰሊኦሊፍ በልፍረት ከተሜ ጀዳ ከቆሻሻ ብዛት የተነሳ እንደ ተራራ ከለ ይላል። ተራራ ሆነ ይላል ቦታው፣ ተረሳ ይላል ቦታው። እግዚአብሔር ግን ቀን አለው ለሁሉም ነገር። ለዚህ ነው ቅዱስ ሰለሞን ለሁሉም ነገር ጊዜ አለው ብሎ እንደተናገረው። ዋቀየዋል እንዱም አቲፍ የሮቀ በጀለቁ ቅዱስ ሰለሞን ከንዱበተ ቢሰከናቲፍዳ ወጋ ኢበሰሊፍ አዋለኒ ያደኖ ፈኖ በለሱላ ሆጂሳን ሆጀተኒ ወጋ ኢበሰሊም ቦለ ዋቀዮና ኢሳካሲ እግዚአብሔር ከሮም ሀገር የሮም ሀገር ዜጋ የሆነች እሌኒ የምትባልን ሴት አስነሳ ይላል። አስቡ፣ በሮም ሀገር መጀመሪያ መስቀል መቀጫ ነበር፣ መሞቻ ነበር። አሁን ግን መዳኛ ሆኗል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስቅለት በኋላ። እስቲ እግዚአብሔርን አመስግኑ በገለደሳ። ከዚህ በኋላ ቅድስት እሌኒ ከኢየሩሳሌም ወደ ኢየሩሳሌም ከሮም ጉዞዋን ቀጠለች ይላል። ከንጉሱ ከቆስጣ የወለደችው ልጅ ቆስጠንጢኖስ የሚባል ልጅ ነበራት። እሱም አስፈላጊውን ነገር አደረገላት። ታሪኩ በጣም ሰፊ ነው። ትናንትም እንደሰማችሁ ብዙዎቻችንም እንደምናውቀው ሴናንኩን ባየ በላና ዱበኔ ፍቱ እንደንደም ባየ ለረተ ዋንቴዳ ዋን ኢዞ ቆፈስ ለቲማ ከናቲም ቦዳ ኤልሚሺ ቆስጠንጢኖስስ ዋን በርባችሱ ዋን ሼዳ ተቆቀቡ ታቲሴፊ ደገርሰ ጎዴ ቢጀዳ ሰናቲን ቦዳ ኩመ ቤከሙ ኤልሚሺ ቆስጠንጢኖስስ ድንቂ ፈኖ ዋነርጉዳ ለሚ አመነራ ዋንንታ ነገሩ ሐዲሳስ ወሬጌ ከንቱርቴዳ ፈኖ ክርስቶስ ሞ ድንቂ ወጀቱዳ ዋነርጌዳ ሐደሳ ገርጋር ሰገራገራ ጎዴ ፊጀዳ እናቶቻችን ስራ ሲሰሩ ሲያስቀድሱ የበረከትን ስራ ሲሰሩ ስንቶቻችን በዚህ የምንካፈለው? አባቶቻችን ሲያስቀድሱ እናቶቻችን ሲያስቀድሱ የበረከትን ስራ ሲሰሩ ስንቶቻችን እነሱን ተከትለን እንሄዳለን? ዛሬ አባት ቁጭ ብሎ እናትቆ ቁጭ ብላ ልጁ እኔ ማቅልሽ የምንበት ዘመን ላይ ደረስ ነው። በረከነ ከሰገሩ ላላ አቦሊንኬ የነርባ
intalli waan haati hojjettu ilmi waan abbaan hojjetu hordofee duukaa bu'ee amantaadhaanis bu'aa buufata. Yeroo sana ilaalaa egaa haati isaa hojii kanaaf gaafa isheen kaatu lakki ani si faana hin deemu akkuma eegalteetti xumuri እኔ ከአንቺ ጋራ መውጣት አልችልም መስቀሉን ፍለጋ አስፈላጊውን ነገር አላደረግልሽም አላላትም። እሱም ያይ ነበር የሚሰራውን የመስቀሉን ድንቅ ታምራቶችን ይመለከት ነበር። በተለይ በጣሊያን የነበሩት ክርስቲያኖች በተለያየ በዛ ሀገር ላይ ነግሶ የነበሩት ነገስታት ክርስቲያኖችን ሲጨፈጭፉ በመስቀል ምልክት አምሳያ እያደረጉ በየዱጎማዎቻቸው ላይ በየፈረሶቻቸው ላይ እያደረጉ ድል ይነሱ ነበር ይላል። በመስቀሉ ማለት ነው። ከዚህ በኋላ ቅድስት እሌኒ ምንድነው ያደረገችው? መስቀልን ፍለጋ ወደ ኢየሩሳሌም ወረደች ይላል። መስቀልን ፍለጋ ኢየሩሳሌምን ከደረሰች በኋላ ቦታውን የሚፈልግ ወይም ደግሞ የሚጠቅማትን ሰው ፈለገች ይላል። ቁልቁሌትን እሌኒ ገራ ሮኒ ካቴ ኢየሩሳሌም ጋፈ ደምቱ ነመ በከ ፈኖ ሰነ ቤኩ ነመ ኢዶ ፈኖ ሰነ ኢትሙ ደንደው መለቶዳን በከ ሳላችሁ ፊደንደው በርባዱዳን ጃርሰ ቶኮ ነመ ክራኮስ ጀደሙ አከሽን አርገት ጋሴዳን ከኑትሙ ወደ ኢየሩሳሌም ከገባች በኋላ በኢየሩሳሌም አካባቢ ይኖር የነበረው አንድ አረጋዊ ሽማግሌ ክራኮስ የሚባል ሽማግሌ አገኘች ይችላል። እንግዲህ ከዚህ በኋላ ቀርባ ስለ ክርስቶስ መስቀል ፍለጋ መነሻ ሊሆናት የሚችል የተለያዩ ሐሳቦችን ካቀረበች ጥያቄ ካቀረበች በኋላ ክራኮስም ከነዚህ ከሶስቱ ተራሮች በሰው ሰራሽ ተራራ የሆነው እውነት ተደብቆ ውሸት የደገሰበትን ተራራ አስቦ ሶስት ታላላቅ ተራራዎች ሆነዋል ይላል። ጋሬወን ጉርጉዶ ሰኔታይ በክፈኖ ክርስቶስ አዋለ መጀቻ አያችሁ። ለዚህ ነው እውነት ለጊዜው ተደብቃ ተቀብራ ውሸት ግን ተራራ ሆኖ በጥቂት እውነት ትልቁ ተራራ ይናዳል። ስለላችሁ እግዚአብሔርን አመስግኑ። ስለዚህ ሰባቀኞቹ ገለኒ ሰባተው ክራኮስ ይህንን ምልክት ከሶስቱ ተራሮች አንዱ ነው ይባላል ብለው ምልክትን ከሰጣት በኋላ ዛሬ ቤተክርስቲያናችን የምትፈጽመው ጸሎተ ዕጣንን ደመራ ከተደመረ በኋላ በዚህ ደመራ ላይ ጸሎተ ዕጣን ተደርገው ከዚህ በኋላ ካህናቶች ሰብስበው ልብሰ ክህነትን ከለበሱ በኋላ አባቶቻችን ዛሬ አሁን ለብሶ የሚገኙትን ለብሰው ጸሎተ ዕጣንን ካደረሱ በኋላ ጸሎትን ካደረጉ በኋላ ቀጥታ ሰማይ ሰማያት ደርሶ ተመልሶ ዳገቱ ወይም ደግሞ ተራራ ላይ የዕጣኑ ጢስ እንዳረፈ እንግዲህ የቤተ ክርስቲያናችን ታሪክ ያስተምራል። በብዙ ከጥቂቱ በተለያየ መንገድ ይተነተናል ታሪኩ። ከዚህ በኋላ በ16 ይህ ተደርገው በ17 ቁፋሮ ተጀመረ ይላል። ምንን ፍለጋ ከኔ ጋር ናችሁ? ምንን ፍለጋ? እስቲ እውነትን ፍለጋ ብሎ ምንን ፍለጋ? እውነትን ፍለጋ። ምንን ፍለጋ? እውነት መስቀል ነው። መስቀልን ፍለጋ እውነትን ፍለጋ ጉዞዋን ካደረገች በኋላ ስራው ሀብሎ ዛሬ ተጀመረ ይላል። ለዚህ ነው ቅድም ከመግባ እንግዲህ አትፍሩ ብዙ የሚያስፈራ ነገር ስላለ ነው። ኤጋይ ሶዳቲላ ወንድነ መስዳትስ ወንድነ መንፋትስ ዋለሉ ይችላል በረከነ ከስ ዋነ መረፋይሱ ከደሞ አመንታላን ጨውል እንደንዳማ ምናልባት መስቀልን ፍለጋ ወደ ኢየሩሳሌም በሚደረግበት ጉዞ ላይ 300 ዓመት የወላውን ዘመን እንዴት ነው የክርስቶስ መስቀል ያን ሁሉ ዳገት ያን ሁሉ ተራራ ቆፍሬ ማውጣት የሚችለው በየትኛውስ አቂሜ ነው ብላ ሳታስብ ሳትጠራጠር እምነት ባለ መጠራጠር የሚደረግ ነገር ነው። አመንታም ሸኪ መሌ ከራወተ ሙዳ ሶዳ መሌ ከለጀተ ሙዳ እንደው መጨረሻ ላይ ምንድነው ያለ መጽላችሁ በጨለማ የሚነግራችሁን በብርሃን ተናገሩ በጆሮም የሚሰሙትን በሰገነት ላይ ሲበቁ አትፍሩ አትደንግጡ ይላል። እጋ ወልተጂረት ከለኒስ ለትምሞ ኢፋቲን ዱበዳ ጉረከ ሰኒቲን ከነገ ሰልሞ ወልተጂረት ለለባ አደና ሶዳን በርባችሁ አመንታ ከይሰት አመንታ ቆዳት ሚደሙ እንደንዳ አመንታ ቆዳቲ ሚደሙ እንደንዳ አመንታ ቆቲ ረኮን ገራገር ነረቀቀቡ ደንዳ አመከለስ ዮከነሞ
አመኑ ዋይ ክርስቲያኑ ማቲፍ ዲፈሉ ፈኖ ኮ ኩቴዮን ጅራዴዮ ከንጀዱ ጅራቱ ደንዳ እንዴ ከዚህ ሁሉ ስቃይ ክርስቶስ ለኔ ሞቶልኝ እኔ በሰላም መኖር ካልቻልኩኝ ሰላም የማጣ ከሆነ የክርስቶስን መስቀል ቢበጥስስ የምሩ የሉ ከዚህ ሁሉ ቢቀርብኝስ ክርስትና በአፍንጫዬ ቢወጣስ ክርስቲያንማ አፋንቆዳል ዮነተፈዮ ረኮ ከነ ግድራ ከነ ጫላ ዮነተፈዮ ፈኖን ክርስቶስ አሱመረቲ ማጅረ ሴተኒ በቆና ለኮን ሶዶሚ ሰደ ጉባ ይረትሞ ነምኒ ክርስቶስ ዱካቡ ፈኖ ክርስቶስን ቀበቹን ድርቀመሳት ጀቻል ከነጀቹን ፈኖን ክርስቶስ ጋፈ ያደተሞ ዋይ ፈንዲፎን ክርስቶስ ያለና ቤለውሳ ያደና ኤቦቹሳ ያደና ረከቹሳ ያደና ኑፍ ጀዴ ረኮ ወልሰለ ሁንዱማ ደበሱሳ ያደና ክርስትናን ስናስብ ክርስትና እንዱ ከመሬት የተገኘ ሳይሆን ብዙ ዋጋ የተከፈለበት ጉዞ ነው። ብዙ አባቶቻችን ሕይወታቸውን የገበሩበት ብዙ ችግርን ብዙ መከራ ብዙ ጸዋት መከራን ያሳለፉበትን ክርስትና ነው ዛሬ እኛ የምንኖርባት ክርስትና። እንግዲህ ክርስቲያንን ስንሆን ክርስትና የመሆኑ ምስጢር ብዙ ፈተና ሊመጣብን ይችላል። በተለይ መስቀልን የሚይዝ ብዙ የተዳደለ ኑሮ ላይኖሩ ይችላል። ክርስቲያን ሊፈኖ ክርስቶስን ቀበጡ ሐለ ቢጀታ ገራገራ ከጅራቹ ይዙደንዳ ፈኖ ጋፈ ያደሉ ፈኖ እንግዲራታ ፈኖ ጋፈ ያደሉ ፈኖ እንዲብለዳ ፈኖን ጋፈ ያሉ ፈኖዳን ይለሙ ደንዴ ፈኖ ቀበቹ ረበሙ ይለሙ ዱን አጀ ከሙን ጅራ ዋይ ፈኖቲ ከያቱ በርባቺሳ ነገሩ አመከነራ ረኮ ገራገራ ባዴ ፈኖ ክርስቶስን ባዴ መንዴ ዮ ዋይ ፈኖ ከረኪሴ ፈኖ ኮኩቴ ጅራዴው ከንጀረን ጅሩ ጀቻ ማልጀ ሴተኒ ወንጌለ ኩልቻ ማቴዎስ አቹ በቆና ኩራን ሶዶሚ ሰደን ጉባ ይረዲ ፈኖ ኮ ከን ቀበለ ዱበኮ ከነ ይወዶምነ ካንኮ ታው ኢሳ ይረሂንጅሩ መስቀልን የማይት በኋላዬ የማይከተለኝ ለሌላውንም አይገባውም ይላል። ለዚህ ነው መስቀልን የምናስበው። መስቀልን ስናስብ መከራ እንዳለን ማሰብ ነው። ፈተና እንዳለን ማሰብ ነው። ብዙ እኛን የሚቃወምን ኃይል እንዳለ ማሰብ ያስፈልጋል። ፈኖ ክርስቶስ ላበቃ በኖ ኑን ከኑ በላለፈቱ ኑን ከኑ ሞርሙ ዲንክ የዳብሮስ ይራቹሳ ቤኩፊ በረቹን በርባቺሳዳ ፈኖ ከበደ ክርስቶስ ዱማ ከንቦኔ ከክርስቶስ ተው እንደንደው በኋላ የማይመጣ አሁን አንድ አባባል አለ። እኛ የተሰቀለውን እንጂ የተሰቀለበትን መስቀል አይደለም የሚሉ አሉ። ቅዱስ ጳውሎስ ለዚህ ምንድን ነው ያለው? የመስቀሉን ቃል ለሚያጠፉት ሞኝነት ለኛ ለምንልን ግን የእግዚአብሔር ኃይል ነው ያለው። አያችሁ በዚህ በአንደኛ ቆሮንቶስ ምዕራፍ 1:18 ላይ የመስቀሉን ቃል ለሚያጠፉት አሁን በዓላቶቻችን ስናከብር አንዳንድ ሰዎች ፖስት ያደርጋሉ። ፖስታቸው ምንድነው መሰላችሁ? እኛ በመስቀል ላይ የተሰቀለውን እንጂ መስቀሉ አይደለም ይላል። ግን መስቀሉ ለኛ ኃይላችን ሆኖ ተሰጥቶናል። የመስቀሉን ቃል ለሚያጠፉት ሞኝነት ለኛ ለምንልን ግን የእግዚአብሔር ኃይል ነው ብለው በመስቀል ላይ የተሰቀለው ክርስቶስ ንጹሕ ባህሪ መስቀልን መዳኛችን ኃይላችን አድርጎ ሰጥቶናል። ከዚህ በኋላ የመስቀሉ ፍለጋ በመስከረም 16 ደመራውን እንደደመሩት ምልክቱን ቦታ የመስቀሉን ምልክት ቦታ ያ የደመራው ጢስ ካሳየ በኋላ በ17 ቁፋሮውን ጀመሩ ይላል። መስቀል የተገኘው እንግዲህ መጋቢት 10 የተገኘው ሁላችንም እናውቀዋለን። በዓልን ስናከብር በዓለ መስቀልን ስናከብር የምናስበው መስቀልን ብቻ ሳይሆን የመስቀሉ ባለቤትም በመስቀሉም ላይ የተሰቀለው ክርስቶስን እያሰብን ነው። አያችሁ እኛ በቤተ ክርስቲያናችን የምናከብራቸው የምናስባቸው በዓላቶች የዚህ ሁሉ ባለቤት የዚህ ሁሉ የበዓል ባለቤት ማን ነው? ማን ነው? የዚህ በዓል ባለቤት መስቀል ነው እንዴ? ማን ነው እሱ? የመስቀሉ ባለቤት ክርስቶስ ነው። እስቲ አመስግኑ። አክብሩ። ምስጋና እሱ ነው። ጠላትን ድል የምንነሳበትን የድል አባት ዲያብሎስን የምንገልበትን የምናሸንፍበትን በዚህ በኤፌሶን ምዕራፍ 2:16 ላይ ጥልን በመስቀሉ ገደለ ይላል። የጥል ባለቤት ደግሞ የውሸት አባት ደግሞ ዲያብሎስ የተመታበት መሳሪያ ስለሆነ አንዳንድ ሰዎች እንዲህ ይላሉ፣ አባቴ የሞተበትን ሽጉጥ እንዴት ይዘዋል ይሉናል። የኛ አባት ማን ነው? አባታችን ማን ነው? በመስቀል የሞተ ማን ነው? የሞተው እሱ ሞቷል። መሞት ግን በመስቀል ምን ሞቷል?
የጥል አባት ዲያብሎስ ሞቷል። ለዚህ ነው ቅዱስ ጳውሎስ በኤፌሶን ምዕራፍ 2:16 ላይ ጥልን በመስቀሉ ገደለ ይላል። ክርስቶስ በመስቀል ሳይሆን ሞተው ነፍሱን በፈቃዱ ለኛ ብሎ በመስቀል ላይ ሰጠ። እሱ ለገደለ መስቀል ነው እንዴ?